እስቲ ለአንድ አፍታ ራሳችሁን በዚህ ቦታ ላይ አድርጋችሁ አስቡት። ስራችሁን በጣም ከመውደዳችሁና ጥሩ አድርጋችሁ ከመስራታችሁ የተነሳ ሰዎች እናንተን አጥብቀው ቢጠሏችሁ ምን ይሰማችኋል? ይባስ ብሎም መንገድ ላይ ሲያገኟችሁ ቢሰድቧችሁ ወይንም ሊመቷችሁ ወደ እናንተ ቢንደረደሩ ምን ታደርጋላችሁ? በፊልም ዓለም ውስጥ አንድ እውነታ አለ። አንድን እኩይ ወይንም ክፉ ገጸ ባህሪን ተመልካች አጥብቆ የሚጠላው ከሆነ ተዋናዩ ስራውን በትክክልና በብቃት ሰርቶታል፣ እንዲሁም ጥሩ የትወና ብቃት ያለው ተዋናይ ነው የሚል ትርጓሜ ይሰጠዋል። ነገር ግን አንዳንድ ጊዜ ተመልካቾች በፊልሙና በእውነተኛው ዓለም መካከል ያለውን ልዩነት ይረሱታል። ሲኒማ የምናብ ዓለም ነው። ተዋንያን የተሰጣቸውን ገጸ ባህሪ ወርሰው ከራሳቸው ጋር አዋህደው ሲተውኑ እኛ ተመልካቾች ትወና መሆኑን ዘንግተን እውነት ነው ብለን እንድናምን ያደርጉናል። አብዛኞቹ ተዋንያን በዚህ ብቃታቸው ሽልማትንና ፍቅርን ያገኛሉ። ነገር ግን ጥቂቶች ደግሞ ለሰሩት ድንቅ ስራ ሽልማታቸው የህዝብ ጥላቻ ይሆናል። ክፋትንና ጭካኔን አሳምረው በመተወናቸው ብቻ ዓለም እንደ ጠላት የተመለከታቸው፣ መንገድ ላይ ሲያገኟቸው የተተፉባቸው፣ እንዲሁም የሞት ዛቻ ጭምር የደረሰባቸው በርካታ ተዋንያን በዓለም ላይ ይገኛሉ። በዛሬው ዝግጅቴ በሆሊውድ ታሪክ የክፋት ሚናን ወይንም እኩይ ገጸ ባህሪን ከመጠን በላይ አሳምረው በመስራት መቼም የማይረሳ ድንቅ ብቃታቸውን ያሳዩና በገሃዱ ዓለም ህይወታቸው የተናጋባቸውን 5 የዓለማችንን የምን ጊዜም ኮከብ ተዋንያንን እንቃኛለን። አብራችሁኝ ቆዩ። 5ኛ ቶም ፌልተን በሃሪ ፖተር ፊልም ላይ። ዝርዝራችንን የምንጀምረው በዓለም ዙሪያ በሚሊዮኖች በሚወደደው ሃሪ ፖተር በተሰኘው ታዋቂ ፊልም ነው። እንግሊዛዊው ቶም ፌልተን በፈረንጆቹ 2021 ገና የ12 ዓመት ታዳጊ ነበረ ሃሪ ፖተር ላይ ለመተወን እድሉን ሲያገኝና መስራት ሲጀምር። ቶም ከትወናው ባሻገር ድንቅ ሙዚቀኛና እጅጉን ተጫዋችና ተግባቢ እንዲሁም ትሁት የሚባል አይነት ልጅ እንደነበረ ይነገርለታል። በፊልሙ ቀረጻ ወቅት እንኳን ከሌሎች ተዋንያን ጋር ተግባቢ የነበረ ልጅ እንደሆነም ይነገራል። በፊልሙ ላይ ግን የታሪኩ ዋና አክተር የሆነውን የሃሪ ፖተር ቀንደኛ ጠላት ሆኖ ድራኮ ማልፎይ የተሰኘውን ገጸ ባህሪ በመወከል ነበር የሚተውነው። በትምህርት ቤት ውስጥ የሚገኝ ዘረኛ፣ ጉረኛ፣ ፈሪና ሌሎችን የሚያንቋሽሽ ገጸ ባህሪን ተላብሶም ነበር የተወነው። ይህ ገጸ ባህሪ በልጆች ዘንድ ከፍተኛ ጥላቻን የፈጠረ ነበር። ቶም በተደጋጋሚ እንዳለውም ፊልሙ በታየበት ወቅት ወደ ትምህርት ቤቶች ሲሄድ ህፃናት ይሸሹት እንደነበረ ይገልጻል። ሌሎች ተዋንያን ሲሄዱ ህፃናቱ እየሮጡ ሲያቅፏቸው፣ እኔን ሲያዩ ግን ከወላጆቻቸው ጀርባ ይደበቁ ነበረ ይላል ቶም። አንዳንዶቹም አንተ ክፉ ልጅ ነህ እያሉ ይጮሁበትም ነበር። የልጅነት ነገር ሆኖ ነው እንጂ የልጆቹ ጥላቻ ቶም ገጸ ባህሪውን ምን ያህል ፍጹም አድርጎ እንደሰራው ማሳያና የድንቅ ብቃቱም ምልክት ግን ነበረ። 4ኛ ጄፍሪ ዲን ሞርጋን ዘ ዎኪንግ ዲድ። ጄፍሪ ወደዚህ ፊልም ከመምጣቱ በፊት ግሬይስ አናቶሚ ላይ በነበረው የአፍቃሪ ገጸ ባህሪ እንዲሁም ሱፐርናቹራል ላይ በአባትነት ሚናው እጅግ ተወዳጅና ኩል የሚባል አይነት ተዋናይ ነበረ። በዘ ዎኪንግ ዲድ ተከታታይ ድራማ ላይ ሲመጣ ግን ታሪክ ተቀየረ። በፊልሙ ላይ ኒጋን የተባለ ጨካኝ ገጸ ባህሪን ወክሎ ይተውናል። በእጁ ሉሲል ብሎ ስም ያወጣላትን በሽቦ የተጠቀለለች የቤዝቦል ዱላ ይዞም ይዞራል። ሰዎችን እያሰቃየም ይገድላል። በተለይም የተወዳጁን ገጸ ባህሪ ግሌንን ጭንቅላት በዱላ ቀጥቅጦ የገደለበትን ትዕይንት ተመልካቾች በጭራሽ ይቅር የማይሉትና የማይረሱት እንደነበረ ይነገራል። ይህ ከሆነ በኋላ ጄፍሪ መንገድ ላይ በነጻነት መንቀሳቀስ እንዳቃተው በተደጋጋሚ ጊዜ ይገልጿል። በአንድ ወቅት የገጠመውን ሲናገርም አንዲት የ80 ዓመት አሮጊት መንገድ ላይ አይታኝ መኪናዋን አቁማ መስታወቷን አውርዳ የመሃል ጣቷን ቀስራብኝ ሄዳለች በማለት የማይረሳውን አጋጣሚ በሳቅ ታጅቦ ይገልጻል። ሰዎች በገሃዱ ዓለም ሲያዩት ፊልሙ ላይ ያለው ሰው እሱ እየመሰላቸው ቁጣ ይቀሰቀስባቸዋል።
ሶስተኛ ሊና ሂዲ ጌም ኦፍ ትሮንስ በተሰኘው ፊልም ላይ። ወደ ሶስተኛ ደረጃ ስንመጣ የቴሌቪዥን ታሪክን የቀየረውን ተወዳጁን ፊልም ጌም ኦፍ ትሮንስን እናገኛለን። እዚህ ላይ ንግስት ሰርሲንን ሆና የተወነችው ደግሞ ሊና ሂዲ የተባለችው ተዋናይት ናት። ሊና ሂዲ የጠንካራ ሴት ገጸ ባህሪያትን በመስራት የምትታወቅ ምርጥ የዓለማችን ተዋናይት ናት። ለምሳሌም 300 በተባለው ፊልም ላይ የጀግናዋን ንግስት ጎርጎን ሚናን ተጫውታ ድንቅ ብቃትን ያሳየች ሲሆን ብዙ አድናቂዎችንም አፍርታበታለች። በጣም ተግባቢና ቀልደኛ ሴት እንደሆነችም ይነገርላታል። በጌም ኦፍ ትሮንስ ግን ነገሩ የተገላቢጦሽ ነው። ለስልጣን ስትል የገዛ ባሏን ያስገደለች፣ ከወንድሟ ጋር የምትማግጥና በሺዎች የሚቆጠሩ ንጹሃንን በቤተ እምነት ውስጥ እያሉ በቦምብ ያቃጠለች ጨካኝ ንግስት ገጸ ባህሪን ወክላ ትተውናለች። ፊቷ ላይ የሚነበበው ትዕቢትና ንቀት ተመልካቾችን የሚያበሳጭና የሚያናድድም ነበረ። ሊና በዚህ ፊልም ላይ በሰራችው እኩይ ገጸ ባህሪ ምክንያት ብዙ ጫናዎች እንደደረሰባት ደጋግማ ትናገራለች። ሌሎች የፊልሙ ተዋንያን በፊርማ ስነ ስርዓቶች ላይ ከፊልሙ ተዋንያን ፊርማን ሲቀበሉና አብረውም ፎቶ ሲነሱ ሰዎች እሷን ላለመቅረብና አብረዋት ፎቶ ላለመነሳት ይሸሿት እንደነበረ ገልጻለች። በአንድ ወቅትም በአውሮፕላን ጉዞ ላይ እያለች አንዲት መንገደኛ እሷን ላለማየት በረራው እስከሚያልቅ ድረስ ፊቷን ሸፍና እንደተቀመጠች የማይረሳ አጋጣሚዋን ትገልጻለች። በመንገድ ላይ ሰዎች ብዙ ይሰድቧትና ይጮሁባትም ነበረ። የሰዎች ጥላቻ ምን ያህል ጥልቅ እንደነበረ ራሷ ስትገልጽም ሰዎች እኔን እንደ ሊና ሳይሆን እንደ ንግስት ሰርሲ ነው የሚያዩኝ በማለት ገልጸዋለች። ሁለተኛ ኢሜልዳ ስታንተን በሃሪ ፖተር ፊልም ላይ። በሁለተኛ ደረጃ ላይ የምናገኘው ሌላኛዋን የሃሪ ፖተር ተዋናይት ሲሆን በፊልሙ ዓለም ከዋናው እኩይ ገጸ ባህሪ በላይ የተጠላችው ሴት ኢሜልዳ ስታንተን ናት። ኢሜልዳ ስታንተን በብሪታንያ እጅግ የተከበረች በአንድ ጊዜም የኦስካር እጩ የነበረችና በቅርቡም ዘክራውን ላይ ንግስት ኤልዛቤትን ሆና የሰራች ታላቅ የብሪቲሽ ተዋናይት ናት። በሃሪ ፖተር ላይ የሰራችው አምብሪጅ የተባለችው ካራክተር ግን ሙሉ በሙሉ ሮዝ ልብስ የምትለብስ ድምጿን እያለሰለሰች የምትናገር ነገር ግን በውስጧ እጅግ ጨካኝ ዘረኛና ሕፃናትን የምታሰቃይ ክፉ ገጸ ባህሪ ስትሆን ኢሜልዳም በሚያስገርም ብቃት መስላ ሳይሆን ሆና ሰርታታለች። ገጸ ባህሪዋ የምትሰራቸው የክፋት ስራዎች ህጋዊ ሽፋን ያለውና የመንግስት ሴራዎች ስለነበሩ ተመልካቾች የበለጠ እንዲጠሏትና እንዲናደዱባት አድርጓል። ኢሜልዳ ይህንን ፊልም ከሰራች በኋላ የገዛ ጓደኞቿ ሳይቀሩ ደውለው አንቺ ውስጥ እንዲህ አይነት ክፋት እንዳለ አናውቅም ነበረ ብለውኛል ስትል ትገልጻለች። እስካሁን ድረስ የፊልሙ አድናቂዎች የሷን ምስል ሲያዩ በደመ ነፍስ የመናደድና የጥላቻ ስሜት ይሰማቸዋል። የትወና ብቃቷ ከልክ በላይ ስኬታማ ከመሆኑ የተነሳ የክፋት ምልክት ሆና እስከ ዛሬም ድረስ ትታወሳለች። አንደኛ ጃክ ግሊሰን ጌም ኦፍ ትሮንስ። በአንደኛ ደረጃ ላይ የተቀመጠው ምናልባትም በሲኒማ ታሪክ በእጅጉ የተጠላውና ትልቁን ጥላቻ የተሸከመው እንዲሁም የፊልም ህይወቱ ላይ ትልቅ ተጽዕኖን የፈጠረበትን ወጣቱን ጃክ ግሊሰንን ነው። ጃክ ከትወናው ውጪ በፍልስፍናና በቲዮሎጂ የትምህርት ዘርፍ በጣም ጎበዝ ተማሪ እንደሆነ ይነገርለታል። በግል ባህሪው ደግሞ እጅግ በጣም ሩህሩህ፣ ደግና ለሰዎች ሐሳቢ የሆነ አይሪሻዊ ወጣት ተዋናይ እንደሆነም ይነገራል። በልጅነቱም ባትማን ቢግንስ በተባለ ፊልም ላይም በጥሩ ገጸ ባህሪ ይታወቃል። በጌም ኦፍ ትሮንስ ላይ ግን ሰይጣን የሚቀናበት ጨካኝ ንጉስ ሆኖ ነበር የሰራው። ፈሪ፣ ጨካኝ፣ ሰዎችን በማሰቃየት የሚደሰትና የተወዳጁን ገጸ ባህሪ ኔድ ስታርክን አንገት ያስቀላ ንጉስ ነበረ። የፊቱ እንቅስቃሴ፣ አነጋገሩና ክፋቱ በአጠቃላይ የጃክ ትወና ዓለምን ያስደነገጠና ለፊልሙ ተመልካችም ገብተህ እነቀው የሚያስብል ክፋት የነበረው ተዋናይ ነበረ። የጃክ ግሊሰን ጉዳይ ከሁሉም የተለየ ነው። ገና በ21 ዓመቱ ይህ ገጸ ባህሪ ያመጣበትን አሉታዊ ዝና መቋቋም ያልቻለ ሲሆን ሰዎች በመንገድ ላይ ሲያዩት ይሰድቡታል፣ አንዳንዴም ሊያጠቁት ሙከራ ያደርጋሉ።
ጥሩ ስራ ስለሰራህ ዓለም ጠላህ የሚለው አባባል እሱ ላይ እየሰራም ይመስላል። በዚህ ምክንያት ጃክ ለብዙ ዓመታት ከሆሊውድና ከትወና ዓለም ራሱን አግልሏል። አንድ ተዋናይ ስራውን በብቃት በመስራቱ ምክንያት ስራውን እስከ ማቆም የደረሰበት ብቸኛው ክስተትም ሊባል የሚችልበትም ሁኔታ አለ። ክቡራትና ክቡራን አድማጭ ተመልካቾቻችን እነዚህ ተዋንያን የተጠሉት በክፋታቸው ሳይሆን የተሰጣቸውን ገጸ ባህሪ ህይወት ዘርተው እኛን ለማስመሰልና ለማሳመን በመቻላቸው ነው። ጥላቻው ለነሱ እንደ ትልቅ የክህሎት ምስክር ወረቀት ነው። ከነዚህ ውስጥ እናንተን በጣም ያበሸቃችሁ የትኛው ገጸ ባህሪ ነው? ያያችሁት ፊልም ካለ ኮመንት ላይ አስቀምጡልኝ። በቀጣይ በሌሎች ዝግጅቶች እንገናኛለን። ሰናይ ቆይታን ተመኘው። ቸር ቆዩኝ።